tell me about yourself ተብላችሁ ስትጠየቁ እንዴት ነው የምትመልሱት? ችግሩ እኮ መሰረት ይችላል። እማራለሁ በጣም ይገባኛል፣ ግን ማውራው ሰው ስለሌለ በቃ ይጠፋብኛል። እሱ ነው ሰበብህ። ካሁን በኋላ እሱም አያሳስብህ። እንዴት? በሳምንት 3 ቀን ብትማርበት ሳይሆን ብትለማመድበትን ፕላትፎርም ማራኪ እንግሊሽ ይዞልህ መጥቷል። ማውራትና ማውራት ብቻ። ዝም ብሎ በቃ ማውራት። አዎ፣ ምክንያቱም ዋናው እኮ እሱ ነው። ችግር እሱ አይደለ? በአንድ ክላስ ውስጥ 5 ተማሪዎች ብቻ ነው የሚሆኑት፣ ካንተ ጋር 6 ማለት ነው። እና ሁሉም በአንተ ደረጃ መሆናቸውን ለማረጋገጥ መጀመሪያ ፈተና እንሰጣቸዋለን። አረብ ሀገር ሁን፣ አሜሪካ ሁን፣ ገጠር ሁን፣ እሱም አያሳስብህም። ሁሉም ነገር የሚያልቀው ኦንላይን ነው። ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ትምህርት ምንድን ነው? ኦፈሪንግ ሰምቲንግ ቱ ድሪንክ ኦር ቱ ኢት፣ የሚጠጣ ወይም የሚበላ ነገር ስንጋብዝ ወይም ስንጠይቅ፣ ላቅርብልህ ምናምን ለማለት ስንጠይቅ እንዴት ነው የሚለውና ከዛ በኋላ እንዴት ነው ምላሽ የምንሰጠው፣ ከዛ በኋላ እንደዚህ ከተጠየቅን በኋላ ምላሻችን ምን ይሆናል የሚለውን ሁለቱንም እናያለን። ዛሬ በዛሬው ትምህርት እናያለን ማለት ነው። ቀጥታ ወደ ትምህርቱ እንገባለን። ይመቻችሁ። አንደኛ አሁን እንዴት ኦፈር እንደምናረግ እናያለን ማለት ነው። Can I get you something to drink? Can I get you something to drink? የሚጠጣ ነገር ላምጣልህ። Can I get you something to eat? Can I get you something to eat? የሚበላ ነገር ላምጣልህ። Can I offer you something to drink? Can I offer you something to drink? የሚጠጣ ነገር ላቀርብልህ። እንደዚህ በማለት እንጠይቃለን ማለት ነው። Can I offer you something to eat? Can I offer you something to eat? የሚበላ ነገር ላቀርብልህ። Would you like something to drink? Would you like something to drink? የሚጠጣ ነገር ትፈልጋለህ? Would you like something to eat? Would you like something to eat? የሚበላ ነገር ትፈልጋለህ? Can would እንደዚህ could ነው ያየነው እስካሁን ተመሳሳይ ነው፣ ብቻ አጠያየቃችን ነው። What would you like to have, tea or coffee? What would you like to have, tea or coffee? ምን ላቅርብልህ? ሻይ ወይስ ቡና? ምን ላቅርብልህ? ሻይ ወይስ ቡና? What can I offer you, tea or coffee? ምን ላቅርብልህ? ሻይ ወይስ ቡና? What can I offer you? What can I offer you? ምን ላቅርብልህ? Do you fancy something to drink? Do you fancy something to drink? Do you fancy something to drink? የሚጠጣ ነገር ትፈልጋለህ? የሚጠጣ ነገር ትፈልጋለህ? ወደ ቀጣይ እንሄዳለን። Let us go out for a coffee. Let us go out for a coffee. ለሻይ ቡና ወጣ እንበል። Let us go out for a coffee. ለሻይ ቡና ወጣ እንበል። Let us go for a drink. Let us go for a drink. እንሂድ እንጠጣ። Let us go and get coffee. Let us go and get coffee. እንሂድ ቡና እንጠጣ። Let us go and have a coffee. Let us go and have a coffee. ወጣ ብለን ቡና እንጠጣ። ያ እያቀረብን ነው፣ ኦፈር እያደረግን ነው እስካሁን ማለት ነው። ግብዣ እያቀረብን ወይም እየጠየቅን ነው ማለት ነው። አሁንም እንደቀጠለ ነው፣ ኦፈር እየቀጠለ ነው። ምላሽ አልደረስንም፣ ሪስፖንስ አልደረስንም። እሺ We are having our lunch. Join us. We are having our lunch. Join us. ምሳ እየበላን ነው፣ እንብላ ወይም ተቀላቀለን።
ሌትስ ሼር ኦር ሌታስ ሼር ማለት ይችላል። ያው ሌታስ እንትን አፖስትሮፍ ነው። ሶ ሌትስ ሼር እንብላ ወይም እንቋደስ። ካሞን ጆይናስ ና እንብላ። ካሞን ጆይናስ ና እንብላ። አሁን ደግሞ ሪስፖንስ እንደዚህ ተጠይቀን እስካሁን የተጠየቅነው አለ ምላሽ እንዴት እንሰጣለን የሚለው አሁን እናያለን ማለት ነው። አንደኛ yes I would love some yes I would love some የሆነ ግብዣ ቀርቦልን እንዴት እንመልሳለን? አዎ ትንሽ እፈልጋለሁ። ሁለተኛ yes I would like some yes I would like some አዎ ትንሽ እፈልጋለሁ። yes I would love some አዎ ትንሽ እፈልጋለሁ። ሁለቱም ተመሳሳይ ነው። yes I would like some አዎ ትንሽ እፈልጋለሁ። ሶስተኛ just a little please እባክሽን በትንሹ አታብዢው። I would like to have a cappuccino ካፕቹኖ እፈልጋለሁ። እንደዚህ በማለት ምላሽ እንሰጣለን ማለት ነው። white coffee for me ለኔ ማኪያቶ። ዋይት ኮፊ ማለት ማኪያቶ ነው። ለኔ ማኪያቶ white coffee for me black coffee for me ለኔ ቡና እንደወረደ ማለት ጥቁር ቡና ማለት ነው። black coffee for me ለኔ ቡና እንደወረደ። ሶስተኛ I want to have an iced water ቀዝቃዛ ውሃ ፈልጋለሁ። iced water ማለት ቀዝቃዛ ውሃ ነው። no thank you አይ አመሰግናለሁ። ሪፊውዝ ስናደርግ እንደዚህ ማድረግ እንችላለን። no right now thank you አሁን አያስፈልገኝም አመሰግናለሁ። no right now thank you አሁን አያስፈልገኝም አመሰግናለሁ ብለን መመለስ እንችላለን። ቀጣይ no thank you I'm stuffed አይ አመሰግናለሁ ጠግቤያለሁ። stuffed ማለት መጥቀም ነው። ጠግቤያለሁ ወይም በቀላሉ I'm stuffed ማለት ይቻላል። I'm stuffed ጠግቤያለሁ ማለት ነው። I'm stuffed ጠግቤያለሁ። I'm full ይሄም ተመሳሳይ ነው። ጠግቤያለሁ I'm full ጠግቤያለሁ። my belly is stuffed ሆዴ ሞልቷል ብለን መመለስ እንችላለን። እስካሁን ሪፊውዝ እያደረግን ነው ማለት ነው። ያው በዚህ መልኩ መመለስ እንችላለን። አላለቀም ይቀራል። I'm not thirsty አልጠማኝም። I'm not thirsty አልጠማኝም። teetotaler መጠጥ አልወድም። እንዲህ በማለት መመለስ እንችላለን። ሪፊውዝ ማድረግ እንችላለን። ወይም ትንሽ እፈልጋለሁ yes I would love some በማለት መመለስ እንችላለን። የዛሬው ትምህርት ይመስላል። ስለተከታተላችሁኝ አመሰግናለሁ። ይመቻችሁ። ባይ። ከነገ ወዲያ ደግሞ 2 ብለን እንቀጥላለን። እስከዛው ድረስ መልካም ጊዜ ይሆንላችሁ። በጣም ወዳችኋለሁ። በርቱ። ማቆም የለም። ባይ